በፈጣሪ አሁን 12 ሰዓት ገደማ ከምሽቱ ፀሐይ የመጨረሻ ስንብቷን እያሳየችን ነው። ኦ ማይ ጋድ እንዴት ነው የምታምረው! ይሄ ነው እንግዲህ ደራሲዎች ሁሉ ምንድነው የሚጽፉለት መሰለኝ። የወርቅ እግር የመሰለ የፀሐይ ጨረር በባህሩ ላይ የሚባለው ይሄ ነው አይደለ? አዎ 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 አዎ። እንዴት ነው የሚያምረው! የመጨረሻ መሰናበቻዋ ነው። እስኪ ስትጠልቅ አያታለሁ። ዛሬማ ድብዝዝ ብላ ስትሄድ አያታለሁ። እንዲሁ በካሜራ እያፈጠጥኩ ማለት ነው። እኔ እነዚህ ለጅብ ሰጣኝ ልትሄድ ውይ ፀሐይ ግን ግድ የለም ግድ የለም ጨረቃ ትወጣልኛለች። አንቺ መዛ የምትሄጂ ሂደሽ የምታበሪላቸው ሰዎች ያሉ መሰለኝ። ቶሎ ድረሽላቸው እንግዲህ አንቺን እየጠበቁ አይደል? የጧት ፀሐያቸውን ላዩ፣ እኛ ደግሞ እየተሰናበትንሽ የማታ ፀሐያችን። እስኪ ንገሪን፣ እስኪ ፀሐይ ንገሪን። እዛ ያሉት ሰዎች እኛ ይሻላሉ ወይስ እጅግ የሰለጠኑና የላቁ ናቸው? ወይስ የራሳቸው ፀሐይ ያላቸው ወይስ አንቺን እየጠበቁ ነው? ንገሪን እስኪ። በፈጣሪ ተሞሸርሽብን እኮ። ወይ ማማር ወይ ማማር! ሰማዩም ሀይቁም ያንቺ ሆነ በቃ። ምን እኔ ራሴ ሳርፈሽብኛል እኮ እኔ ራሴ ላይ አንጸባረቅሽብኝ። ወይ ፀሐይ ለካ እንዴት ታምሪያለሽ! ጀንበሩ አድማሱ ራሱ ጀንበር ነው የሚባለው። አድማሱ ራሱ ቢስማ በጣም የሚወደድ ኢቨንት ነው። የስ 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 ሀይቆይ ተሰናበት ተሰናበታት ውዷን ፀሐይህን። ፀሐይ በእነዚህ የጨረር እግሮቿ አያሌ ውቅያኖሶችና ባህሮችን አርፋባቸዋለች። አይ ጣና፣ አይ ሀይቅ! አንተ ግን አንዲት ፀሐይ ብቻ ነው የምታውቀው። አይገርምም? ምናልባትም ጨረቃና እልፍ ከዋክብትን እናውቅ ይሆናል። አዎ ለካስ ምን ፀሐይ ራሷም ከዋክብት ነች። በቃ ስለዚህ አንቺ አያሌ ሀይቆችንና ውቅያኖሶችን እንዳወቅሽው እኛም አያሌ ከዋክብትንና አንዲት ጨረቃን እናውቃለን። እኩል ነን ማለት ነው። ግን የሚመስለው ምንድነው? አንቺ ብቸኛ ነው የምትመስዩ። እንግዲህ ስናጠባው ነው፣ ስናሰፋው ግን አንቺ ራስሽም ከዋክብት ነሽ። ቀስ ያስደበዘዘች በቃ ቀስ እያለች ደመናውን የከለልሽ ወይስ አንቺ ነው የሸሸሽን? ፀሐይ ሆይ ተናገሪን። በዚህ በኩል ስትጠፊ በአንድ በኩል ብቅት ያለሽ ይኸው እላይ ነበርሽ እኮ። አንቺ ነው የሸሸሽን ማለት ነው። ወረተኛ ነሽ ፀሐይ፣ ወረተኛ ነሽ። አሁን ደግሞ ሄደሽ እዛኛው ሀገር ልታበሪላቸው ይሁን። ውዷ ጨረቃችን ትመጣለች፣ እሷም ሰዓቷን ጠብቃ። እኛም መስኮታችን ከፍተን ጨረቃ እናስገባታለን። ተሽሞነሞነችብን እኮ በፈጣሪ ስም። እንዲህ ደግሞ አሁን እንዴት ነው ያማረባት! እንዲህ ኖቫኒስ ዲዛይነር ዛን ኔቸር አሁን ትርጉም አለው። አሁን ትርጉም አለው። ማንም ከተፈጥሮ በላይ መሀንዲስ አይደለም። ሊሆንም አይችልም። በእርግጥ ኖ ካሜራው ሊያወጣልኝ አልቻለም። ግን የሆነ ያየሁትን ካሜራው አላየሁም። አንተ ካሜራ አይኔ ራሱ በለጠህ እኮ። እያየኋት በቃ እየሄደች እኮ ነው። ከዛ ደግሞ ወፎቹ በቃ ተጓዥ ናቸው እነሱ። የሚደርሱበትን አላውቅም። ጓዛሉ ሰብሰብ ብለው። ውይ ፀሐይ ግን ምን ታዘብሽ? እስኪ ከኛ ንገሪን። ሁሉንም ነገር አይተሻል። የታዘብሽውን ነገር ንገሪን እስኪ። በዛሬ ቀን ውሎሽ ምንድን ያየሽ ከሰው ልጆች ከምድር ላይ?
መልእክት በእርግጥ እኛም ቀን ገደማ ተሰላችተንሽ ነበር እኮ በጣም ስታቃጥይን። ኧረ ይቺ ፀሐይ ዛሬ ደግሞ በዛች ብለንሽ ነበር። አሁን ግን ስትሄጂ ናፈቅንሽ። አይገርምሽም? ናፈቅንሽ። በእውነት ነው የምልሽ። የምትሄጂበት ተከትዬሽ ብሄድ ምንኛ ደስ ባለኝ። በቃ ቀስ እያለች ሄደች። እያየናት እኮ ነው እያየናት። እንደው በጣም ይገርማል እኮ የሰው ልጅም አካሄዱ እንደዚህ ነው። በእርግጥ ሰለችህን በዛብን ያልነው እንዲህ ሲሄድ እኮ ይናፍቀናል። ሄደች በቃ ተከለለች። በዛፎቹ በተራራዎቹ በህንፃዎቹ በቃ ቀን ማንም ሳይበግራት እንዳንቦገቦገችብን። አሁን አንድ ዛፍ እንኳን ከለላት፣ አንድ ህንፃ ከለላት። አየው አሁን የከለሏት ዛፎች አይደሉ ቅርንጫፎቿ፣ ለዛውም በቅርንጫፎቻቸው። አሁን አንድ ህንፃ አሳምሮ አይከልላትም። ነገሩ መከለል አትፈልግም እሷ መሄድ ስለምትፈልግ ሁሉም ምክንያት ይሆንባታል እንጂ መሄዷን አታውቁም። የሚገርም ነው። እያየዋት ነገ ትመጫለሽ የጧት ፀሐይ ሆነሽ።